ብቸኝነት በሁላችንም ህይወት ውስጥ የሚያጋጥም አንድ የህይወታችን ገጽታ ነው። የሰው ልጆች የሚያልፉባቸው የተለያዩ የህይወት ደረጃዎች ማለትም ደስታ፣ ሐዘን፣ ሀብት፣ ድህነት፣ በሰዎች መከበብና የመሳሰሉትን የሚመደቡባቸው ናቸው። ታዲያ እነዚህን የህይወት ደረጃዎች ሰዎች ጥሩ ወይም ደግሞ መጥፎ ብለው ይከፋፍሏቸዋል። ለምሳሌ ደስታን፣ ሀብትን፣ ከሰዎች ጋር ያለንን ግንኙነት ጥሩ ነው ብለው ይመድቧቸዋል እና ሐዘን፣ ድህነት፣ ብቸኝነትን ደግሞ በመጥፎ ጎን ያስቀምጧቸዋል። እሺ አብዛኛው ሰው እንደሚያምነው ሐዘን፣ ድህነት መጥፎ መሆናቸውን ባንጠራጠርም ነገር ግን ብቸኝነት እንደሚታሰበው መጥፎ ነው ወይስ እኛ ላይ የሚፈጥረው ጎን አለ? እንግዲህ በዛሬው ቪዲዮ ብቸኛ መሆን የሚሰጠንን ጥቅም ለማየት እንሞክራለን። በ20ኛው ክፍለ ዘመን የነበረውና እስካሁን ድረስ በጽሑፏ የምትታወቀው አና ፍራንክ ባሳለፈችው ግለ ታሪክ ይህን ያህል ጠንካራና በዓለም አቀፍ ደረጃ ትልቅ እውቀት እንዲኖረው ያደረገው ነገር ምንድን ነው ብትባሉ በዛ ዘመን በአይሁዳውያን ላይ ይደርስ የነበረው የዘር ማጥፊያ ዘመቻ ላይ አና ፍራንክ ከቤተሰቦቿ ጋር በአንድ ትንሽ ቤት ውስጥ ብቻዋን በክፍሏ መሆኗ ነው። ይህ ብቸኝነት ለአና የሚያስፈልጋትን ጊዜ ሰጥቷታል። በተጨማሪም በየቀኑ ስለምታሳልፋቸው ነገሮች እንድታስብና የምታደርጋቸውን ነገሮች በጥንቃቄ እንድታንጸባርቅ ረድቷታል። በሌላ መልኩ ደግሞ ታዋቂው ሰዓሊ ዊሊያምን ብንመለከት ሊንሰን በምትባል ከተማ ውስጥ የሚኖር ሲሆን ሕይወቱን ሙሉ በአእምሮ ህመም ሲያሳልፍ የኖረ ሰው ነው። ይህም ህመሙ ከሰዎች እንዲለይና ብቸኛ ሆኖ እንዲኖር ስላስገደደው ይህም ሰው በአብዛኛውን ጊዜ ብቻውን ነበር የሚያሳልፈው። ይህም ለተለያዩ የስዕል ፈጠራዎችና ዘመን ተሻጋሪ ስራዎቹ እንደ ትልቅ ግብዓት እንደጠቀሙት ይነገርለታል። ሰዎች ብቸኛ ሲሆኑ ከሚያገኟቸው ጥቅሞች መካከል የመጀመሪያው ለራሳቸው የሚሆን ጊዜ ማግኘታቸው ነው። ሁልጊዜ በሰዎች ተከበን የምንኖር ከሆነ አይምሯችን ለማሰብ ጊዜ ሊያገኝ አይችልም። ስለዚህ አይምሯችሁ ሁልጊዜ በሰዎች ሀሳብ የተመረዘ ይሆናል። አስተውላችሁ ከሆነ አንድን ነገር መወሰን ቢኖርብንና ስንወስን በሰዎች ተከበን ከነበረ ቆይተን ብቻችንን ስናስበው ያ ውሳኔያችን ልክ እንዳልነበረ እንረዳለን። ለምሳሌ አንዳንድ ሰዎች ከሰዎች ጋር እየተዝናኑ ከሆነ በሰዓቱ እኔ ነኝ ጋባዥ ብለው ይጋብዙና ለጊዜው ጥሩ ስሜት ይሰማቸዋል። ነገር ግን ያደረጉት ነገር ልክ እንዳልነበረ ይረዱትና ትንሽም ቢሆን ይቆጫሉ። ታዲያ ይህንን ሀሳብ ወደ ትልልቅ የሥራ ውሳኔዎች ወዘተ ልንወስደው እንችላለን። ስለዚህ ብቸኝነት ከተለያዩ ነገሮች ሊያድነን ይችላል። ብቸኝነት የፈጠራ ክህሎታችንን እንደሚጨምርልንና እንደሚረዳን ጥሩ ወይም ደግሞ መጥፎ የሆኑ ነገሮችን በትክክል እንድንወስን የሚረዳ መሆኑን አና ፍራንክንና ሊንሰንን ጠቅሰን ለመረዳት ሞክረናል። ነገር ግን ብቸኛ የመሆን ጥቅሙ ከዚህም በላይ ነው። ይህም ደግሞ አላስፈላጊ ሰዎችን ብዙ ጊዜ ሰዎች ብቸኛ ከመሆን ይልቅ ከማይጠቅሟቸው ሰዎች ጋር በመሆን ጊዜያቸውን ማሳለፍን ይመርጣሉ። ጓደኛ ሊሆን ይችላል ወይም ደግሞ ቤተሰብ ወይም ፍቅረኛ ጓደኛ ሊሆን ይችላል። የእናንተን ህይወት የማይጠቅምና ጭራሽ ወደ ታች ከሚጎትታችሁ ከሆነ ሁልጊዜ ብቸኝነትን ብትመርጡ ይሻላል። ምክንያቱም አንድ ወደ ታች ከሚጎትታችሁ ነገር ስታስወግዱ ሁለት ደግሞ ለራሳችሁ የሚሆን በቂ ጊዜ ታገኙበታላችሁ። ይህንንም ማድረግ ከቻላችሁ በህይወታችሁ አሸናፊ የመሆን ነገራችሁ የተረጋገጠ ነው። ምክንያቱም አብዛኛውን ሰው ይህንን የማድረግ ጥንካሬ በፍጹም የለውም። አንዳንድ ጊዜ ሰዎችን ሲያጡ ወይም ደግሞ ከጓደኞቻቸው ጋር ሲጣሉ ከማይሆኑ ሰዎች ጋር መግጠምን ይጀምራሉ። ከዛን ወይ ወደ ሱስ ወይ ደግሞ ወደ አላስፈላጊ ህይወት ውስጥ ይገባሉ። ህይወታቸውን ሲመሰቃቀልና ብቻቸውን ሲቀሩ ይታያል። ነገር ግን እነዚህ ሰዎች ብቸኝነትን ቢመርጡ ኑሮ አሁን ካሉበት የተሻለ ህይወት ደረጃ ላይ ይደርሱ እንደነበረ መረዳት ከባድ አይደለም። ነገር ግን እኛ ራሳችን ሰዎችን ወደኋላ የምንጎትት አይነት ሰዎች እንዳልሆንን መጠንቀቅ ይኖርብናል። ብዙ ጊዜ ብቻችንን የምንሆንበት ምክንያት ወይም ሰዎች ከኛ የሚርቁበት ምክንያት እኛ ራሳችን ሰዎችን ወደኋላ የምንጎትት አይነት ሰዎች ልንሆን ስለምንችል መጀመሪያ ራሳችንን በደንብ መገምገም ማስተካከል ይኖርብናል። ከዛን ልክ እንደኛ አይነት ወደ ላይ የሚወስዱንን ሰዎች ማቅረብ ይኖርብናል። ካልሆነ ደግሞ ብቻችንን ሆነን ትልቅ ደረጃ ላይ መድረስን እንችላለን።